እቅዱን መቀበል ጥፋት ነው፣ አለመቀበልም መራራ ምርጫዎች ብቻ ናቸው ያሉት ግን በትራምፕ የተገለጸ የኔታንያሁ እቅድ ነው። ይህ ሮይተርስ በዘገባው ያሰፈረውና ስማቸውን ያልጠቀሳቸው የፍልስጤም ባለስልጣን ተናገሩት ያለው ነው። ዶናልድ ትራምፕ 20 ነጥቦች ያሉትን የጋዛ እቅድ ሲያቀርቡም እስራኤል ተቀብለዋለች። ፕሬዝዳንቱ ያቀረቡት የመጨረሻ ነውና ሐማስም ሊቀበለው ግድ የሚል ነው ከሚል ትዕዛዝ ጋር ነው። ለምላሽም 3 ወይም 4 ቀናትን እንደሚጠብቁ አሳውቀው ነበረም። ዛሬ 3ኛ ቀን ነው። ሐማስ በይፋ አቋሙን አላሳወቀም። እንደ ትራምፕ ሐማስ ይህን እቅድ ካልተቀበለም ለቴል አቪቭ መንገድ በሚመች መልኩ ድጋፋቸውን ይቀጥላሉ። የጋዛን መጪ ጊዜ በሚወስነው የአሜሪካ ፕሬዝዳንት ምክረ ሐሳብ ከአውሮፓውያኑ አቆጣጠር 2007 ጀምሮም ስፍራውን እያስተዳደረ የሚገኘው ቡድን መሳሪያውን የመጣል ግዴታ ያለበት ሲሆን በሚመሰረተው ጊዜያዊ አስተዳደር ውስጥ ምንም ቦታ አይኖረውም። ከዚህ አስቀድሞ ግብጽና ኳታር ከአሜሪካ ጋር በመሆን እስራኤልና ሐማስን ለተኩስ አቁም ሲያስማሙና ለመልሶ ግንባታ እቅድ ሲያቀርቡም ሐማስ በሚመሰረተው መንግስት ውስጥ ሚና እንደማይኖረው አስቀምጠው ነበር። ነገር ግን ስምምነቱ ፈርሶ በድጋሚ ጦርነት ተጀምሯል። ሌሎች የፍልስጤም አንጃዎች ትራምፕ ያቀረቡት ምክረ ሐሳብ ለእስራኤል የሚያዳላ ነው በሚል ውድቅ አድርገውታል። እንደ አልጀዚራ ከትራምፕ እቅድ 20 ነጥቦች 19ኛው በሂደት የፍልስጤም አስተዳደርን መመስረትን የሚፈቅድ ነው። ነገር ግን እስራኤል በጋዛውያን የሚመሰረትን መንግስት ስለመፍቀዷም ግልጽ አቋም አላስቀመጠችም። የሐማስም አንደኛ ፍራቻ ይህ ነው። በእርግጥ ሐማስ ብቻ ሳይሆን የአረቡም ዓለም የፍልስጤም ሀገርነት ላይ ተመሳሳይ አቋም አለው። እስራኤል ከጋዛ እንደምትወጣ በእቅዱ ላይ የሰፈረ ቢሆንም በምን ያህል ጊዜ እንደምትወጣ ግን አልተገለጸም። እንደ ሮይተርስ ዘገባም የጋዛው አስተዳደር ደግሞ ጦርነቱ እንዲቆም ቴል አቪቭ ጦሯን ማስወጣት አለባት የሚል ነው። ትራምፕ መፍትሄ ያሉትን ከተቃወሙት ትንንሽ አንጃዎች መካከል ሁለቱ የሐማስ አጋሮች ናቸው። ከተስማማን እስራኤል ጋዛን እንድትቆጣጠር ዓለም አቀፋዊ ሕጋዊነት ይሰጣታል ይላሉ። ሮይተርስ ለሐማስ ከቀረበ ምንጭ ያገኘውት ነው ብሎ እንደዘገበው ቡድኑ በትራምፕ የቀረበው እቅድ በከፍተኛ ደረጃ ለእስራኤል ጥቅሞች ያደላ እንደሆነ ያምናል። ከተካተቱት 20 ነጥቦች የተወሰኑት አስቀድሞ በነበሩ ስምምነቶች የተስማማባቸው፣ የተወሰኑት ደግሞ በተለያዩ ደረጃዎች ውድቅ ያደረጋቸው ናቸው። በዚህ መሃል የቤንያሚን ኔታንያሁ መንግስት በጋዛ የጀመረውን ዘመቻ ቀጥሏል። አልጀዚራም በዛሬው ዕለት 45 የጋዛ ነዋሪዎች ሕይወታቸውን አጥተዋል ሲል ዘግቧል። አብዛኞቹ ደግሞ የጋዛ ከተማ ነዋሪዎች ናቸው። የእስራኤል ጦር ነዋሪዎች ወደ ግዛቲቱ ደቡብ እንዲሄዱ አዲስ ትዕዛዝ አውጥቷል። ሚኒስቴሩ ኢዝራኤል ካትዝ ወደ ደቡብ ለሚወጡና ሐማስን በቀጠለው የአይዲኤፍ ዘመቻም ብቻውን ለመተው ለጋዛ ነዋሪዎች ያላቸው ብቸኛ እድል ይህ ነው ሲሉ ተናግረዋል። ለወቅታዊው የቴል አቪቭ እርምጃ እንደ መነሻ የሚወሰደው የጥቅምት 7ቱ የሐማስ ጥቃት ከደረሰ 2 ዓመታት ሊቆጠሩ 6 ቀናት ብቻ ቀርተዋል። የጋዛ መሰረተ ልማቶች ከጥቅም ውጭ ሆነዋል። ከተሞችና መኖሪያ መንደሮች ፈራርሰዋል። የሟቾችም ቁጥር 66,000 አልፏል። ሐማስ ከ1100 በላይ የሚሆኑ እስራኤላውያንን ሕይወት ቀጥፎም ካገታቸው መካከል 50ዎቹ በእጁ ሲገኙም 20ዎቹ ብቻ በሕይወት እንዳሉ ይገመታል። ጦርነቱን ለማስቆም ተከታታይ ሙከራዎች ቢደረጉም ዘላቂ መፍትሄ ግን ማምጣት አልተቻለም። ዶናልድ ትራምፕ ሐማስ እቅዱን ካልተቀበለም በኔታንያሁ መንግስት መንገድ እንዲጠናቀቅ ሙሉ ድጋፍ እንደሚሰጡ መናገራቸው ደግሞ ሁኔታውን ይበልጥ አሳሳቢ አድርጎታል። ቢቢሲ በዘገባው የሐማስ ወታደራዊ አዛዥ ኢዝ አልዲን አልሃዳድ የቀረበው እቅድ ላይ ከመስማማት ይልቅ መዋጋትን እንደሚመርጡ እየተነገረ ነው ይላል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልረህማን ቢን ጃሲም አልታኒም በዶናልድ ትራምፕ የቀረበው የተኩስ አቁም መፍትሄ በአደራዳሪዎች የተቀመጡትን ቁልፍ ግቦች ያሟላል፣ የፍልስጤማውያንን ግድያና መፈናቀል ያስቆማል በማለት ደግፈውታል።